ያርሲ መተትነን ጓደኞቹ ናቸው በስራ ያሰሩበት። ስም እንዳጠራ እሺ፣ ስም እንዳጠራ አልጠራም። እሺ፣ ምን ሰራተኛ ነው? ልጁ ሱቅ ነው የሚሰራው፣ መጋዘን አለው። እንዲከስር እንዲዋረድ ብር እንዳያገኝ ብሩን እንዳለ ንብረቱን እንዳለ በትኖ መጣ። አሁን ቤዳ ላይ ነው ያለው። አሁን ምንም እጁ ላይ የለውም። አሁን ባዶ ነው። ባዶውን መጣ። አንድ ቲሸርትና አንድ ሱሪ ይዞ እዚህ መጣ። አቃጠለን። ድንግል ማርያም አመጣችው። መቼ ነው የመጣው? ዛሬ 14ኛው ቀኑ ነው። በ14ኛው ቀን ተቃጠልን። በቃ ሸኙን አባ እንሂድበት። እንሄዳለን። ወዴት ሄዱ? እንሄዳለን። እኛ ወደ ልሸኛችሁ፣ እናንተ ወደ ላካችሁን ወደ ሲኦል እንገባለን። አዎ በቃ ሀብቱን ያጠፋችሁትን ሀብትና ንብረት እጃችሁን እንዴ ጅንዘርጋ በእጁ በራሱ ብር ነው ያበላ ነው። እንዴት ጅንዘርጋ እንዴ? ግድ ነው ዘርጋ። አልችልማ። አይ ታዘዝክ። በናዝሬቱ በጌታ በኢየሱስ ክርስቶስ እጅን ዘርጋ። በዚህ ነው የገባችሁ? በዚህ በራሱ ብር የራሱ ጓደኞች ነው ያበላ ነው። ተበድራችሁ ነው ያው ቢራ ግዛልን ብለን ያው አዳምጠኝ። በጌታ በኢየሱስ ክርስቶስ ስም የታሰርኩ ነው። በብሩ ላይ ያለ ሁጣ። በጌታ በኢየሱስ ግንባር ላይ ተሰብሰቡ። እዚህ ጋር ተሰብሰቡ ጠቅላላ በረከቱ እንዳሰልቡ። ስንት ብር አጠፋችሁበት? ጠቅላላ ስንት ብር አጠፋችሁበት? በመጠጥ 260 ሺህ ብር አጠፋንበት። በመጠጥ ብቻ ይጠጣል ልጁ ይጠጣል። ከአንድ ሳጥን በላይ እናጠጣዋለን። አረቄም ከዛ በላይ ምንም አይቀረንም። ልጁ እኮ ቀጭን እኮ ነው። እንዴት ምን ጠጣው? እኛ ነና ልጁ አይደለም። ልጁ ቀጭን ይሁን እንጂ በሱ ብር እኛ እንጠጣለን። እንዳያስቀድስ አድርገነው እንዲተኛ አድርገነው አደፈጥን። ዛሬ መድኃኔዓለም አስቀደሰ። ስለዚህ ተጋለጥን። በቃ እንሂድኛ። በማን ስም ሸኛችሁ? አሁን በቅድስት ሥላሴ ስም ሸኘን። 7 ቀን መጠጥ እየጠጣን ነበረ። ወደ 50 ሺህ ብር ጨርሰናል። በ7 ቀን እዚህ ደርሷል። ሚካኤል ደጅ ደርሷል። በቃ ሸኘን። እሺ በርከክ በስላሴ ስም በጌታ በኢየሱስ ክርስቶስ ስም ሲኦል ታስረናል። በወላዲተ አምላክ ስም ሲኦል ታስረናል። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሁላችንም እስከነ ሰራዊታችን ሲኦል ታስረናል። ቅድስት ሥላሴ ስም ሲኦል አስረናል። 7 ጊዜ ጮኻችሁ ቶሎ ማነክ መኮንን አቤት ሞኬ እንዴት ነህ? ሰላም ነው። እንደምን ነህ? ፈጣሪ ይመስገን ደህና ነኝ። የት ነበር? እኔ የምሰራው በጉጂ ዞን ነበረ። ሱቅ ነበረ የምሰራው። በቃ ምንም ስራ መስራት አልችልም። መጠጥ ካልጠጣው ሂሳብ አልችልም። ጠዋት ቁርስ ስበላ ቢራ እየጠጣው ነው ሂሳብ የምሰራው። ጠዋት 2 ሰዓት ሲሆን ቤተክርስቲያንም ሄድ ነበረ። ቤተክርስቲያንም በአብይ ጾም ውስጥ 2 ወር ሙሉ አስቀሩኝ። በቃ እኔ ምንም አቃተኝ። ሕክምናም ገባው በጾም ውስጥ 2 ወር ሆስፒታል ተኛው። ወደ 28 መርፌና ወደ 12 ግሉኮስ ጨረስኩ። በቃ እኔ ምንም አቅቶኝ ብቻዬን ያለኝን ነገር ይዤ ሕክምና ወጣለሁ ብዬ ሞተር ይዤ ስወጣ ሕክምና ያለበት ከተማ ሩቅ ነበር። ወደ 200 ኪሎ ሜትር ነው። በዛው ተነስቼ ሐዋሳ መጣሁ። ሐዋሳ ሕክምና ልገባ ስል ሕክምና አላስገባሉኝ። 7 ቀን ሐዋሳና ሻሸመኔ እዛ ቢራ እየጠጣን ነበረ። ከዛ በኋላ እዚህ አዳማ እህቶቼ አዳማ ነበሩና አሉኝና አዳማ ስመጣ 6 ሰዓት ላይ ደረስኩ። በ7ኛ ቀኔ እዛ ስደርስ ምሳ ብላ ሲሉኝ ምሳው መብላት ትቼ እኔ መጠጥ ቤት ሄጄ መጠጥ ጠጥቼ ማታ 4 ሰዓት ገባሁ። ከዛ ጠዋት እነሱ እዚህ ሚካኤል እንሂድ ብለውኝ እዚህ ይዘው ይመጡ። ሚካኤል ደጁ ገብቼ ጸበሉን ከተጠመኩ በኋላ በዛው እዚህ ቀረው። በቃ እኔ አሁን ስንት ቀን ነው? አሁን ዛሬ 14 ቀኔ ነው። 14 ቀን ማለት ነው። ለውጥ አለው? እንዴት ነው? አረ በጣም ለውጥ አለው። እኔ በፊት ውጪ ሲሆን ይሄ ጭንቅላቴ ሰውነቴ በቃ ሊፈነዳ ይደርሳል። ሙት ይለኛል። በቃ ራስን አጥፋ ይለኛል። ግን እዚህ ከገባው ነው እኔ ሰላም ራሱ ያገኘው፣ ጤና ራሱ ያገኘውት እዚህ ከገባው ነው የተሰማኝ እኔ ማለት ነው። ቅዱስ ሚካኤል ዛሬ ገና መፈንዳቱ ነው መንፈሱ ማለት ነው። ዛሬ ነው የተጋለጠለት ሳምንት እዚህ መጥቼ በ3ኛው ቀን የኪዳነ ምሕረት ቀን ለራሱ ተጋለጠልኝ መንፈሱ ለራሱ ለፈለፈ የኪዳነ ምሕረት ቀን በ3ኛ ቀን 3 ቀን ጠበል እንደተጠመቅኩ አንድ ካሳ ትጨርሳለህ መጣው እንዴ? ያው እኔ ታወቀሃል አንተ። እኔ ራሴን በማግዜ ግን ጠዋትም እየጠጣው ማታም ራሴን ሳቅ ስጠጣ በቃ አልሰክርም። ምንም ኖርማል ሰው ነኝ እኔ ማለት ነው። ሂሳብ ሰራለሁ። ሂሳብ ምሰራው መጋዘን ትልቅ መጋዘን አለኝ። እዛ መጋዘን ውስጥ
ቢራ እየጠጣው ነው እንጂ ሂሳብ የምሰራው ካለ ቢራ ሂሳብ መስራት አልችልም። ቢራ ሳልቀምስ ሂሳብ እኔ 1000 ብር ሂሳብ መስራት አልችልም። እዛ ሰው መንቀሳቀስ ከተቀመጥኩበት መነሳት አልችልም። እሺ ባለ እግዚአብሔር ፈወሰዋል። መድኃኒዓለም አንተማል ቅዱስ ሚካኤል ካንተ ጋር በርታ ጸልይ። እሺ እንደዚህ ነው እንግዲህ ህይወታችን ይሄን ይመስላል። አንዳንድ ጊዜ ሰው ሲጠጣ መፍረድ እንደው ስኬት አምጥቶ ነው ገንዘቡን የሚጠጣው እንል ይሆናል። ግን የሚያስጠጣን ከወደ ጀርባችን መጠናት አለበት። በህይወታችን በእምናችን ላይ ያለው መጠናት አለበት። ይሄ ሰው እኮ ወዶ አይደለም የሚጠጣው። ጾም ጸሎት ያስፈልጋል። ጸበል እንደዚህ አይነት መልካም ጓደኛም ደግሞ ያስፈልገን ይችላል፣ ሊኖረን ያስፈልጋል ማለት ነው። ዝም ብሎ አብሮ የሚጠጣ አብሮ ገንዘባችንን የሚጨርስ አብሮ የሚያጨፍር ሳይሆን ይሄ ልጅ በወጣትነቱ ይሄንን ያህል ከጠጣ ምን አይነት ነው ጤነኛ አይደለም ብለን መገመት ያስፈልገናል። እና እንደዚህ የሚጠጡ ሰዎች ወንድሞቻችን እህቶቻችን ያው ወደው ስለማይጠጡ ያው ወደ ህይወት መንገድ ቢመለሱ እግዚአብሔር መልካም ፍቃድ ይሆንልን።